መተናል በሳምንቱ አረ እንደምን ሰነበቱ ወደ ነገስንበት ያማረንን ወደ ምን ለቀልጥበት ፕሪሚየር ሊግ ከቻሳ ብለናል። እንግዲህ ደግሞ በዚህ ሳምንት ማን ይለቀቅ ብለን በጠየቅነው ጥያቄ ፈላውን ጨምሮ 9 ቲም ወያላው ድቂ ባልጭ ይለቀቅ ሲሉ ወያላውን ጨምሮ ደግሞ 10 ቲም ፉላም ይለቀቅ ብለዋል። ፉላም ይለቀልጣል። የወያላው ጀማ አሸንፏል። ግን ወያላው ሀያል ነው ምናምን እያልክ አታስቸግሪ። ወያላው አታስቸግሪ። ድቂ ባልጭ እንዳለቀልጥ አንተ የንጉስ ክለብ ደጋፊ ከነክብር ከነማንነት እስካሁን ስለዚህ ሀያሉ ክለብ በኩራት የምታወራ ደጋፊ ግን መሆነን ታውቃለህ። ዛሬ 11 ሰዓት ሲል ከፉልሃም ጋር ጨዋታለን። በነገራችን ላይ በጣም የምፈልገው ጨዋታ ነው። እንግዲህ የዋንጫ ተፎካካሪ ነን የሚሉትን ክለቦች መሬት አስነክተን የመጣን ክለቦች ነንና ዛሬ ደግሞ በትናንሾቹ ክለቦች ማንነታችንን በደንብ የምናሳይበት ጨዋታ ነው። የዛሬው በጣም ወሳኝ ጨዋታ ነውና ዛሬ ይቅናን የማንቼ ፋሚሊዎች ኮፒ ሊንክ ሪፖስት ውጤቱን ገምቱልኝ። የሀያሉ ክለብ ደጋፊዎች ዛሬ የጨዋታ ቀን ነው። ፈታ ዘና ብሉልኝ። ይመቻችሁ። እወዳችኋለሁ። ሰላም ትርፍዬ፣ የጨዋታ ቀን ነው እኮ ዛሬ የጨዋታ ቀን ነው። የረሳሁልሽ መስሎሻል? ማታ ቪዲዮ ስለበዛብኝ ነው ስላንቺ ሳላወራ የተኛሁት። ዛሬ አልቆጥርም። ሰሞኑን አናታችን ላይ ፊት ብለሻል። ከማንም ጋር ብትጮሽ መለቅሽ መስሎሻል አይደል? አለቅሽም። እንደው ምን አለ ግሪምስ ቢመጡ እንደው በደገመሽ። ለማንኛውም ፉልሃምን ዛሬ አዲስ ስም ሰጥቻለሁ። አብራጁ ኃይል ብያለሁ። በቃ የሆነ የተንተገተገ የሞቀ የጋለ ነገር ይሰማኛል። እዚህ ሰፈር አካባቢ አለ። ገብቷል አይደለ? እሱን የሚያበርደው ማን ነው ካልከኝ ፉልሃም ነው። ፉልሃም ወይ አብራጅ አካል ብያለሁ። ዛሬ አብራጅ ኃይል ስለ ወዬ ማለት ያለበት ፉልሃም ነው። እኛ ሀገር የፉልሃም ደጋፊ የለ። ማንን ላሞግስ ማንን ላወድስ ጀማው እና ከእንቅልፍ እንደተነሳ የሰራሁት ቪዲዮ ነው። ትርፍዬ ዛሬ አልቋጠርብሽም። አልቋጠርብሽም። በቃ ይመችሽ፣ አሸንፊ። እሺ አልቋጠርም። አክቲቪቲ አይቋጠርም። በቃ ያርግልሽ፣ ያሳካልሽ። አይ ቺቡድን ካልቀሰቀሰሽ ጀማው ቺቡድን ቆይ የጨዋታ ቀን ይላል ዛሬ። እንግዲህ ሀያሉና ገና ነው ማንቸስተር ዩናይትድ በሜዳው ፉልሃምን ያስተናግዳል ማለት ነው። ያለፉትን 2 ሳምንታት ማንቸስተር ሲቲና አርሰናልን ቆንጆ አድርገን በመለጥለጥ ቶፕ 4 ላይ ደቅ ብለናል ማለት ነው። ዛሬ ደግሞ ፉልሃምን አሸንፈን ቀና እያልን ደረጃችንን የምናይበት ቀን ይመስለኛል። እንዲሁም ደግሞ በጨዋታም ለየት ያለ አቀራረብ ይዞ የሚመጣ ቡድን ነው የምንገጥመው፣ ዝቅ ያለ ቡድን ማለት ነው። ያ ማለት ኳስ ለቀው የሚገጥመንን ቡድን ላይ ካሪክ ምን አይነት አጨዋወት ይጫወታል የሚለው ሌላኛው ተጠባቂ ነገር ነው። ድል ለሀያሉ ክለባችን ማንቸስተር ዩናይትድ። ከጨዋታ በኋላ እንገናኝ። ግሎሪ ማን ዩናይትድ። እሺ ማንቸ ፋሚሊ ዛሬ እንግዲህ ከፉልሃም ጋር ከባድ የፕሪሚየር ሊግ ጨዋታ አለን ማለት ነው። ፉልሃም በጣም የሚገርም ፐርፎርማንስ እያሳየ ነው። እንደ ፕሪሚየር ሊግ ዋንጫ የራበንን የ3 ተከታታይ የፕሪሚየር ሊግ ድል እንግዲህ ከብዙ ጊዜያት በኋላ ለማስመዝገብ ዛሬ ማይክል ካሪክ ትልቅ ፈተና ይጠብቀዋል ማለት ነው። ቲማችን ላይ ምን አዲስ ነገር አለ ለሚለው ጆሹዋ ዚርክዚ ወደ ቡድኑ ተመልሷል። እንደዚሁ ሌሲም እንግዲህ ባለፈው ቀይ ካርድ ካየ በኋላ ወደ ቲሙ ድጋሚ ተመልሷል ማለት ነው። ዛሬ አዳዲስ ለውጦች ሊኖሩ ይችላሉ። ኩኛ ቋሚ ሆኖ ሊጀምር ይችላል ተብሎ ይጠበቃል ማለት ነው። ከመሆንት ይልቅስ ኩኛን እንደ ቋሚ አማራጭ በዶርጉ ቦታ ይጠቀማል ተብሎ ይጠበቃል ማለት ነው። እንደምንም ብለን የዛሬውን ጨዋታ ማሸነፍ አለብን። ምክንያቱም ሊቨርፑልም ቸልሲም ጨዋታዎቻቸውን ስላሸነፉ ቶፕ 4 ውስጥ ለመግባት የዛሬውን ጨዋታ የማሸነፍ ግዴታ ውስጥ ገብተናል ማለት ነው። ይመቻችሁ። ዛሬ ፉልሃም ከዛ ቶተንሃም ከዛ ዌስትሃም ሃም ነው አባቴ ብልት ነው ዛሬ የመጣን። እኔ የለንደን ቲም ግን መለጥቀጥ በጣም አፍቆኛል። ወያላው ደግሞ ገረፉኝ። ምን ላድርግ? ልትቋጥር እንዲህ ብለህ ትመጣለህ ዛሬ። ምን ላድርግ? ምን ባረግ ነው የሚገባ? አረ ወያላው ተው ተመከርተው። አረ ተው። በአራተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከቀኑ 11 ሰዓት ሲል ማንቸስተር ዩናይትድ በኦልድ ትራፎርድ ፉልሃምን የሚገጥም ይሆናል። ይህንንም ጨዋታ አልቢተር ጆን ብሩክስ በዋና ዳኝነት እንደሚመሩት የታወቀ ሲሆን ጆሹዋ ዚርክዚም ከጉዳቱ ሙሉ ለሙሉ በማገገም ለዛሬው ጨዋታ ብቁ መሆኑ ተገልጿል። በአንጻሩ ደግሞ ማቲያስ ዲሌትና ፓትሪክ ዶርጉ ጨዋታው በጉዳት ምክንያት የሚያመልጣቸው ተጫዋቾች ናቸው። ከሚታወቁትም የጉዳት ዜና ውጪ ሁሉም የማንቸስተር ዩናይትድ ተጫዋቾች በመጨረሻው ልምምድ ላይ ተገኝተው ልምምዳቸውን ሰርተዋል።
የማንቸስተር ዩናይትድም ግምት ያሰላለፍ ይህንን ይመስላል። እናንተም የጨዋታ ውጤት ግምታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ።